ምቾት ላለው ረፍቶ የራሱ አርጋው ሊከራዩት የሚችል ባለ 3 መኝታ ክፍል ነው አሁን እንመለከተዋለን አብሮነታችሁ ከኛ ጋር ከሆነ እያንዳንዱን እንመለከታለን ሰፋ ያለ ነው ባካፕ ጄነሬተር ያለበት ነው መገኛው ካሳንቺስ ነው ሴንተር ላይ ነው ስለዚህ ይህ የምትመለከቱት ሳሎኑ ነው ሳሎኑ ሰፋ ያለ ነው የምትመለከቱት የሚመስል ሶፋዎች አሉ እዚህ ጋር ኢንተርኔት ያለው ቴሌቪዥን አለ ከተማውን በደም ማየት ትችላላችሁ እዚህ ጋር እንግዲህ ሆቴሎች እዚህ ካሳንቺስ ያሉትን ሆቴል በተቀላላ አቅራቢያው ነው የምታገኙት እያንዳንዱ ነገር የምትፈልጓቸው አገልግሎቶች አሉ እነዚህ 5 ሰዎችን በትክክል ሊያስቀምጡ የሚችሉ ዳይኒንግ ቴብል አለ ቀጥታ ሻገር ስትሉ ደግሞ እዚህ ጋር ኦፕን ኪችን አለ ኦፕን ኪችን ነው ምግባችሁን ጥሩ አርጋችሁ አብስላችሁ ልትጠቀሙበት የምትችሉት እዚህ ጋር ስቶቭ አለው የምታዩት በጣም ቆንጆ ሆነ ሳከር አለው ማለትም እዚህ ጠረን ወደዛ እንዳይሄድ ሰብስቦ ጠረኑን ወደዚህ ስለሚከትላችሁ ሰፋ ያለ ስፔስ ላውንደሪ ያለው እዚሁ ልታጥቡበት ትችላላችሁ ላውንደሪው የምትመለከቱት ነው ፍሪጃችሁም ስፔስም አላችሁ ከዛ ባሻገር ደግሞ እንደ አይላንድ ነገር የሆነች ወደዛ ቁጭ ብላችሁ ልትወያዩበት የሚያው ወንበር ያለ መኖር ጉዳይ ነው እንጂ ቆንጆ ሰፋ ከፍ ያለ ነው የምትመለከቱት ሰፋ ያለ ነው ለልጆች ለቤተሰቦች ይመቻል ባለ 3 መኝታ ክፍል ነው እዚህ ጋር አንድ መኝታ ክፍል አለ መጨረሻ እንመለከተዋለን በኮሪደር ያለው በነገራችን ላይ እዚህ ጋር እንደነገርኳችሁ ነው በኮሪደር ያለው እንመልከት በኮሪደር ላይ ስንመለከት እዚህ ጋር ባለ አንድ መኝታ ክፍል አለ ኮሪደሩ የምትመለከቱትን ስፋት አለው እዛ ጋር አንድ ንጽህና መጠበቂያ ያለው ኮመን የሆነ እዚህ ጋር ይሄ ማስተር አይደለም ግን ቆንጆ መኝታ ክፍል ነው የምትመለከቱት ቆንጆ የሆነ ስፋት ያለው ነው አልጋው ሜትር ከ80 አልጋ ነው ሰፊ በጣም ትልቅ አልጋ ነው ቁም ሳጥናችሁን እዛ ጋር ልታስቀምጡበት የምትችሉበት ስፔስ ነው ያለው ከተማውን በደንብ ያሳያችኋል በደንብ በጥሩ ሁኔታ ልታዩበት የምትችሉበት ነው መስኮቱ ማለት ነው እንደዚህ ስንሻገር ወደ ማስተር መኝታ ክፍሉ እንሄዳለን በነገራችን ላይ ኮመን የሆነ ንጽህና መጠበቂያ ይሄ ነው ኮመን የሆነ ንጽህና መጠበቂያ ነው ስለዚህ እዚች ሻወር ጋርድ አለው የእጃችሁ መታጠቢያ ቦይለሩ እንዲሁም ንጽህና መጠበቂያ ወይም WCU አለ ይሄ ማስተሩ ነው ዌልካም ቱ ማስተር ላይ ገብታችኋል ማስተሩ ይሄን ነው የሚመስለው ማስተር መኝታ ክፍሉ ሰፋ ያለ ነው ለሴቶች እንግዲህ ውበት መጠበቂያ ውስጡ አለው እዚህ ጋር ቁጭ ብሎ ውበት መጠበቂያ አለው ቃዎቹንም ውስጥ የምታስቀምጧቸውን እዚህ ውስጥ የሜካፕ ነገሮችን ልታስቀምጡበት የሚችሉት አለው በጣም ቤስቱ ደግሞ ከተማውን ካሳንቺስን በቃ በደንብ አርጋችሁ የእጃችሁ ነው የምታረጉት ይሄ የማስተር መኝታ ክፍሉ መታጠቢያ ክፍል ነው ማስተር መኝታ ክፍል መታጠቢያ ስፔስ አለው የሃንገር አለው የሻወር መታጠቢያው የምትመለከቱት ነው የሚመስለው ጌትር ነው ገላችሁ ልታጠቡበት የምትችሉበት ስፔስ ይሄን ነው የሚመስለው ሰፊ ነው ሰፋ ያለ ነው በደንብ ትከፍቱታላችሁ አረስተን ቦይለር አለ እዚህ ጋር እጃችሁን መታጠቢያ ይሄን ነው የሚመስለው መገኛው እንደነገርኳችሁ ካሳንቺስ ላይ ነው የሚገኘው ቁምሳጥን ጥሩ ቁምሳጥን አለው ካሳንቺስ ላይ የሚገኝ ይሄን የመሰለ አፓርትመንት ገስት ሃውስ ለራሳችሁ ማድረግ የምትወዱ ከሆነ 0944365959 0944365959 የራሳችሁ ልታደርጉ ትችላላችሁ ሶስተኛው መኝታ ክፍል እዚህ ጋር ነው የሚገኘው ሶስተኛው መኝታ ክፍሉ ይሄን ነው የሚመስለው ትንሽ ዝቅ ያለ ነው ሰፋ ያለ አልጋ ነው አልጋው በጣም ሰፋ ያለ ነው ግን ዝቅ ያለ ነው ስታይሉ ነው ማለት ስትመለከቱት ስታይል ላይ መስል ይችላል ዝቅ ከማለት የተነሳ ግን ስታይሉ ነው በጣም ዝቅ ያለ ነው ስፔሻሊ ለትልልቅ ሰው አንዳንድ ሰው ትልልቅ ሰው ቁጭ ብሎ ለመነሳት ሊከብደው ይችላል ኤኒዌይስ ግን ዝቅ ያለ ነው ከፍታው ጥሩ ነው እዚህ ጋር አይረን ልታረጉ ትችላላችሁ የልብስ ማስጫ አላችሁ የልብስ ማስጫ ስላችሁ ይሄ ማለት ነው ለማየት እንዲመቻችሁ ይሄ ልብሳችሁን ልታሰጡበት የምትችሉበት ልብሳችሁን በትክክል ታሰጡበታላችሁ ኦኬ ገስት ሃውስ እንግዲህ ይሄ ካሳንቺስ ላይ የሚገኝ የራሴ ላድርገው ብላችሁ ካሰባችሁ እንደነገርኳችሁ አግኙን ባለ 3 መኝታ ክፍል ነው ኦፕን ኪችን ያለው ነው ባካፕ ጄነሬተር ያለው ነው 3 መኝታ ክፍል ነው ሁለት ንጽህና አለው ሴንተር ላይ ነው
እንግዲህ ካሳንቺስ እንደምታውቁት ተቀይሯል ወክ እንደፈለጋችሁ ማድረግ ትችላላችሁ ጥሩ መዝናኛ ቦታዎች ተፈጥሮለታል ወደታች ብትወርዱ ወደ ላይ ብትወጡ ቤስት ነው ስለዚህ ይሄን ከወደዳችሁ አግኙን መልካሙን ሁሉ ተመኘን ሰላም ለእናንተ ይሁን ሰላም ሁኑ